ኢራንን ወደ ድንጋይ ዘመን እንመልሳታለን። ይህ ተራ ማስፈራሪያ አይደለም። ገና አሁን የእስራኤል መከላከያ ሚኒስትር ለአሜሪካ ያስተላለፉት የጦርነት ጥሪ ነው። አሁንም ዓለም በውጥረት ውስጥ ናት። ፕሬዚዳንት ትራምፕ የእስራኤልና የሊባኖስን ተኩስ አቁም ለ3 ሳምንታት ቢያራዝሙ ለኢራን ግን ምንም አይነት ምህረት እንደሌላቸው አረጋግጠዋል። ሶስተኛው የአሜሪካ አውሮፕላን ተሸካሚ መካከለኛው ምስራቅ ደርሷል። ትራምፕ አልቸኩልም እያሉ ቢሆኑም የፔንታጎን ጀነራሎች ግን የሆርሙዝ የባህር ሰርጥን ዳግም ለመቆጣጠር ዳይናሚክ ታርጌቲንግ የተባለ አዲስና እጅግ አስፈሪ የጥቃት እቅድ አውጥተዋል። የነዳጅ ዋጋ ቢጨምርም ትራምፕ አንድ ግብ ብቻ አላቸው፤ ኢራንን ያለ ኒኩለር መሳሪያ ማስቀረት። በቴህራን በኩል ደግሞ አያቶላ ሙጅታባ ካሚኔ በትራምፕ ላይ ሳይኮሎጂ ጦርነት እያካሄዱ ነው። ይህ ቪዲዮ እስኪያልቅ ድረስ ዓለም ወደ ሶስተኛው የዓለም ጦርነት ምን ያህል ተቃርባ እንደነበር በሚስጥር የተያዙ የጦርነት እቅዶችን ይፋ እናደርጋለን። የመካከለኛው ምስራቅ ቀውስ አሁን ወደ ዓለም አቀፉ የፋይናንስና ሎጂስቲክ ጦርነት ተቀይሯል። ትናንት ምሽት የአሜሪካ ባህር ኃይል እጅግ አደገኛ እርምጃ ወስዷል። ከሆርሙዝ ባህር ሰርጥ በመቶዎች ኪሎ ሜትር ርቆ በሚገኘው በህንድ ውቅያኖስ ላይ ኤምቲ ፋኒ የተባለች እና የኢራን ነዳጅ የጫነች መርከብ በኃይል በመውረር በቁጥጥር ስር አውሏል። ይህ ትልቅ መልእክት ያለው እርምጃ ነው። አሜሪካ የጣለችው እገዳ በሆርሙዝ ሰርጥ ላይ ብቻ የተወሰነ ሳይሆን ማንኛውንም የኢራን ነዳጅ የጫነች መርከብ በዓለም ውቅያኖስ ላይ የትም ቦታ ብትሆን እንደምታድን ማሳያ ነው። ይህም የኢራን የነዳጅ ገቢን ወደ ዜሮ ለማውረድ የተወሰደ ቶታል ብሎኬድ ወይም ፍጹም እገዳ ነው። በተመሳሳይ ሰዓት አሜሪካ ሌላ ኢኮኖሚያዊ ቦምብ አፈንድታለች። የአሜሪካው ግምጃ ቤት ወደ ኢራቅ ማዕከላዊ ባንክ የሚላከውን የአሜሪካን ዶላር ጭነት በይፋ አግዷል። ይህም የተደረገው ዶላሩ በኢራቅ በኩል ወደ ኢራን ደጋፊ ቡድኖች እንዳይደርስ ለመከላከል ቢሆንም ውጤቱ ግን አስከፊ ይሆናል። የኢራቅ ዲናር ዋጋ በከፍተኛ ሁኔታ እያሽቆለቆለ ሲሆን በመላው መካከለኛው ምስራቅ የንግድ እንቅስቃሴ ተስተጓጉሏል። የሚገርመው ግን ይህ ቀውስ አዳዲስ የዓለማችንን የንግድ ካርታዎች እየቀየረ መሆኑ ነው። እንደ ኢንዶኔዥያ፣ ማሌዥያ፣ ሲንጋፖር ያሉ ሀገራት በማላስካይ ባህር ሰርጥ ላይ አዳዲስ የመተላለፊያ ክፍያ ለመጫን እየተወያዩ ነው። በሆርሙዝ ሰርጥ መዘጋት ምክንያት የዓለም መርከቦች ወደ እነርሱ እንደሚመጡ ስለሚያውቁ የአጋጣሚን ወደ ገንዘብ ለመቀየር እያሰቡ ነው። ይህ ማለት የዓለም የንግድ ዋጋ በቋሚነት ሊጨምር ይችላል ማለት ነው። ፕሬዚዳንት ትራምፕ ለጋዜጠኞች በሰጡት መግለጫ ከኢራን ጋር ያለው ጦርነትን ለመጨረስ አልቸኩልም ብለዋል። አክለውም አሜሪካውያን የኑሮ ውድነትና የነዳጅ ዋጋ መጨመር ሊያጋጥማቸው እንደሚችል ቢገልጹም የመጨረሻ ውጤት ግን ኢራን ያለ ኒኩለር መሳሪያ መቅረቷ መሆኑን አረጋግጠዋል። ስምምነት የሚደረገው በአሜሪካ ቅድመ ሁኔታና በእኔ ጊዜ ሰሌዳ ብቻ ነው ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ይህ በእንዲህ እንዳለ የአሜሪካ ኃይል በመካከለኛው ምስራቅ ከመቼውም ጊዜ በላይ እየጠነከረ ነው። ሶስተኛው የአሜሪካ አውሮፕላን ተሸካሚ ወደ ቀጠናው መድረሱ ተረጋግጧል። ይህ አሜሪካ በማንኛውም ሰዓት ኢራን ላይ መጠነ ሰፊ ጥቃት ለመሰንዘር ዝግጁ መሆኗን የሚያሳይ ግልጽ ምልክት ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እሳቱን ይበልጥ አቀጣጥለውት እስራኤል ከኢራን ጋር ጦርነት ለመቀጠል ዝግጁ ናት ያሉት ሚኒስተሩ ከአሜሪካ አረንጓዴ መብራት እንደተሰጠ ኢራንን ወደ ድንጋይ ዘመን እንመልሳታለን ሲሉ እጅግ አስፈሪ ማስጠንቀቂያ ሰጥተዋል። ውድ ተመልካቾቻችን እስራኤል ኢራንን ወደ ድንጋይ ዘመን ለመመለስ መዛቷና የአሜሪካ የጦር መርከቦች መከማቸት የጦርነት ምልክት ነው ወይስ ማስፈራሪያ? የእርሶ ግምት ምንድን ነው? በኮሜንት ያሳውቁን። አሜሪካ በዝምታ ጀርባ እጅግ አስፈሪ የጦርነት ዝግጅት እያደረገች መሆኑን የሚጠቁሙ መረጃዎች ወጥተዋል። የፔንታጎን ወታደራዊ ባለስልጣናት የሆርሙዝ የባህር ሰርጥን ዳግም ለመቆጣጠር ዳይናሚክ ታርጌቲንግ የተባለ አዲስ የጥቃት ስልት ቀርጸዋል። ይህ ስልት በቋሚ የጦር ሰፈሮች ላይ ብቻ ሳይሆን በባህረ ሰርጡ ላይ ተሰማርተው የንግድ መርከቦችን በሚያውኩ የኢራን የፈጣን ጦር ጀልባዎች እና የፈንጂ ቃኝ መርከቦች ላይ ያነጣጠረ ነው። ትራምፕ ለባህር ኃይሉ በሰጡት ትዕዛዝ ፈንጂ ሲያጠምዱ የተገኙ የኢራን ጀልባዎችን በሙሉ አጥፉ ብለዋል። ይህ ማለት አሜሪካ ከዚህ ቀደም ከምታደርገው የውስጥ ለውስጥ የቦምብ ድብደባ ወጥታ አሁን ትኩረቷን የዓለምን ኢኮኖሚ አንቆ የያዘውን የባህር መስመር ወደ ማስከፈት አዙራለች። በሌላ በኩል በትራምፕና በኢራን ከፍተኛ መሪ አያቶላ ሙጅታባ ካሚኔ መካከል የግል የሚመስል የቃላት ጦርነት ተቀስቅሷል። ትራምፕ በኢራን አመራሮች መካከል ከፍተኛ መከፋፈል እንዳለ፣ ጽንፈኞቹ ከመካከለኞቹ ጋር ስልጣን ላይ ለመቆየት እየተሻኮቱ እንደሆነ በይፋ ተናግረዋል። አያቶላ ሙጅታባ ካሚኔ ግን ይህን አስተባብለዋል። በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ጠላቶቻችን በህዝባችን አእምሮ የስነ ልቦና ጦርነት እያካሄዱ ነው ሲሉ ምላሽ ሰጥተዋል። አሜሪካ ይህን ውስጣዊ መከፋፈል እንደ ትልቅ አጋጣሚ እየተጠቀመችበት ትገኛለች። ውድ ተመልካቾቻችን ዓለም እንዲህ ባለ ከፍተኛ ውጥረት ውስጥ ባለችበት ወቅት ትክክለኛ መረጃ ማግኘት ለደህንነት ወሳኝ ነውና የትራምፕ ቀጣይ እርምጃዎችና የመካከለኛው ምስራቅ ጦርነትን ዝርዝር በየቀኑ እናደርሳቸዋለን። ይህ መረጃ እንዳያመልጦ አሁኑኑ ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ። ታሪኩ የሚያበቃው እዚህ ጋር አይደለም። እስራኤል አረንጓዴ መብራት እየጠበቀች መሆኗና የአሜሪካ 3 የአውሮፕላን ተሸካሚ ማሰለፏ ተኩስ አቁሙ በማንኛውም ሰዓት ሊፈርስ እንደሚችል ያሳያል። ትራምፕ አልቸኩልም ቢሉም የነዳጅ ዋጋ መናርና የኢራቅ ዲናር መውደቅ
አሜሪካን ወደ ፈጣን እርምጃ ሊገፋፋት ይችላል። ኢራን የሆርሙዝን ሰርጥ እንደያዘች ትቀጥላለች ወይስ የአሜሪካ አዲስ የጥቃት እቅድ ሰርጡን በኃይል ያስከፍታል? የመካከለኛው ምስራቅ ዕጣ ፈንታ በሚቀጥሉት ጥቂት ቀናት ውስጥ በሚወሰዱ ወታደራዊ እርምጃዎች ላይ የተንጠለጠለ ነው። እስከዛው ድረስ ንቁ ሆናችሁ ጠብቁ። ሰላም ለዓለማችን ይሁን።